ሊኩዊዲቲ ፖይንቶች ገባዋል አንደርስታንድ አረካቸው ገብቶኛል። ግን ይሄ ፕሪቪየስ ዴይ ሃይ፣ ፕሪቪየስ ዴይ ሎ፣ ፕሪቪየስ ዊክ ሃይ እና ሎ ግራ እያጋቡ ነው እነሱ ኮንሰፕት። እሺ ማርኬቱን የሚያንቀሳቅሱት እና ማን ናቸው? ሴንትራል ባንክ። ሴንትራል ባንኮች አይደለ? እሺ ሴንትራል ባንኮች ከሆኑ ማርኬት ደግሞ ምን ፍለጋ ነው የሚሄደው? ሊኩዊዲቲ። ሴንትራል ባንኮች ደግሞ ፕራይስን ሙቭ ሲያደርጉ የእኛን ሊኩዊዲቲ አይደለም ታርጌት የሚያደርጉ። ምክንያቱም እኛ የእነሱን ኦርደር ሳይዝ አንመጣጥንም። ገባህ? ግን የእነሱ ታርጌት የሚባሉት ሜጀር ሊኩዊዲቲዎች አሉ እንደ ኢንቨስትመንት ባንክስ፣ ሄጅ ፋንድስ እና ኢንስቲትዩሽኖች አሉ። ምክንያቱም የእነሱ ኦርደር ሳይዝ በጣም በቢሊዮኖች ነው። ስለዚህ ሴንትራል ባንኮች ታርጌት የሚያደርጉት እነሱን ሊኩዊዲቲዎች። ስለዚህ እነዚህ ፕሪቪየስ ዴይ ሃይ፣ ፕሪቪየስ ዴይ ሎ፣ ፕሪቪየስ ዊክ ሃይ፣ ፕሪቪየስ ዊክ ሎ፣ ፕሪቪየስ ማንስ ሃይ፣ ፕሪቪየስ ማንት ሎ የምንላቸው ነገሮች ሊኩዊዲቲ ፖይንቶች ለዛ ነው ታርጌት የሆኑት። ገባህ? እዚህ ጋር ማርኬቱ ላይ ስንመጣ አሰማመሩ እንዴት መሰለህ? ፕሪቪየስ ሲባል የትናንትን ነው ማለት ነው። ፕሪቪየስ ዴይ ሃይ አይደል? የትናንትን ነው ቀን ማለት ነው። ስለዚህ ፕሪቪየስ ካል ከዚህ ጋር ከሆነ ቻርቱን እያያለሁ ሃይ ወለ እዚህ ጋር ሎ አለ። ከእንደገና የዛኛው ፕሪቪየስ ከሆነ እዚህ ጋር ሆነ የምታደርገው ሃይ አለ ሎ አለ። ፕሪቪየስ ሴሽን ሃይ እና ሎ አለ። ሴሽን ደግሞ ስንል አሁን አንተ ኒውዮርክ ከሆነ እያደረክ ያለው ከሱ ፕሪቪየስ ያለው ሴሽን ማለት ነው። which is ኒውዮርክ ከሆነ ለንደን ነው ከሱ ፕሪቪየስ ያለው ሴሽን ማለት ነው። ስለዚህ የለንደን ሃይ እና ሎ ታሰምራለህ ማለት ነው። ታይሙም ደግሞ እንደነገርኩ ባልኩ ታይም ላይ ማለት ነው። ገባህ?